አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የከውሰር ፋሚሊ እንዴት ናችሁ? ውዶቼ ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? አላችሁ ሆይ? ሰብስክራይብ ላይክ እያደረጋችሁ ነው አድርጉኝ ውዶቼ። አዲስ ነኝ፣ አበረታቱኝ። መልሳለሁ፣ ሁላችሁንም እመልሳለሁ፣ ችግር የለም። እና ደግሞ ያው እንደመር፣ እሺ እንደመር እና በተረፈ ምን አለ መሰላችሁ አንድ ቆንጆ ነገር ለሴቶች የሚሆን እኔ ተጠቅሜበት የጠቀመኝን ነገር ላሳያችሁ ነው። ተጠቀሙበት እህቶቼ፣ በጣም አሪፍ ነገር ነው ማሳያችሁ። ለፊታችን የሚሆን ትሪትመንት ነው እህቶቼ። እስኪ ተጠቀሙትና ፊታችሁ የተበላሸ ጥቁር ነጠብጣብ ያለባችሁ ጥቁር ነገር ያለባችሁ አብዛኛው መጥፋ የምትሰሩ እህቶቼ ትንሽ ፊታችሁ ይበላሻል፣ አንዳንዶቹ እህቶቼ ማለት ነው። እና ይቺን ነገር ተጠቀሟት ውዶች። እስኪ ይቺ በጣም ጥሩ ነች። ይቺ ነገር ማንኛውም ቦታ ትገኛለች። አዳያ ሱቅ ነገር ትገኛለች፣ ዱካን ላይ ይገኛል። 10 ድርሃም ነች እና በሳምንት አንዴ ይችን ተቀቧት እንዳለ ይችን ፊታችሁን በሙሉ እንዳለ ይችን ተቀቧት። እሺ ለ15 ደቂቃ ለ20 ደቂቃ አቆዩትና ይላጣል። ሲደርቅ ማለት ነው። እንደዚህ ነው የሚላጠው። ከዛ ፊታችሁ ላይ ያለውን ቆሻሻ ፊታችሁ ላይ ያለውን ጸጉር ምናምን ነገር ትናንሽ ነገር ያለ ጥቃቅን ነገር አለ አይደለ? ከሆነ ከእንትላችን ፊታችን ላይ ሆነ ጥቋቁር ጥሎብን እንደሆነ እንደማዳት ነገር ሆኖ ጥቋቁር ጥሎብን እንዳለ ከጸጉር ጋር የሚወጡ ትንንሾች ነገሮች አሉ። እነዛ እንዳለ ፊታችን ላይ ያለውን ያወጣዋል። እና እዚህ ጋር የተላጠው ላይ ስታዩ ጸጉራችን እንደገና ደግሞ ይሄ ፊታችን በቃ 2 አይነት ምናምን የሆነ ይስተካከላል ማለት ነው። ይሄንን ከዛ በምትፈልጉበት በማለት ፊታችሁን በሚስማማችሁ ሳሙናውን አሁን ስላለቀ ነው እንጂ አሳያችሁ ነበረ። የፓፓዬ ሳሙና ካላችሁ፣ የእርድ ሳሙና እንደ ፊታችሁ የሚፈልገውን ምሳሌ አሁን ደረቅ አለ ፊታችን፣ አንዳንዶቻችን ደግሞ ወዛማ የሆነ ፊት አለን እና ሳሙና እንደተመቻችሁ ተጠቀሙ። ከዛ ይሄንን ያሳየኋችሁን ማለት ነው። ይሄንን ታጥባችሁ ከጨረሳችሁ በኋላ በውሃ ትልጡትና በውሃ ትታጠቡታለች። በውሃ ከታጠባችሁ በኋላ በሳሙናችሁ ትታጠቡና በፎጣ አዳርቃችሁ፣ ፎጣ ከሌለ የፊት ፎጣ ከሌላችሁ ክሊኒክስ ታዳርቁና ይቻለች። እኔ አሁን ታጥቤ ነው ፀጉሬን ስለተቀባውትኝ ነው። ኮኮናት ፀጉሬ ተቀብቼው ነው አሁን። እና እንደዚህ ታደርጋላችሁ። ይችን ማለት ነው። ይችን ታደርጋላችሁ መሰላችሁ ውዶቼ። ይችን ማንኛውም ቦታ አለና እንደዚህ ታደርጉና ይችን እንደዚህ ትነጥሏታላችሁ ማለት ነው። ትነጥሏትና አይትች ውሃ አለች። ይቺ የአቮካዶ የፓፓዬ አለ አዩ የዚህም አለ። የምትፈልጉት ፊታችሁ የሚስማማችሁን አይነት። እኔ ይሄና የፓፓዬ ይስማማኛል ማለት ነው። ፓፓዬ ስላለቀብኝ ነው እንጂ አሳያችሁ ነበረ። እና ይቺ እንደዚህ ትከፍቷታላችሁ። ከዛ እህቶቼ እንደዚህ ቻርጋችሁ ማለት ነው። ታያችኋል። ከዛ ይችን ፊታችሁን ይችን ፊታችሁን እንደዚህ አድርጋችሁ ታያችኋል። እንደዚህ ቻርጋችሁ እንደዚህ አድርጋችሁ ጽድት አድርጉት። እንደዚህ ፍቅፍቅ አድርጋችሁ ይችን ሰውነታችሁን አድርጋችሁ እዛ አሁንም ይሄ ቆሻሻውን ይዞት ይወጣል። ታያችኋል። አሁን ይሄ ፊቴን ስፈገፍገው ምን ይዞ ወጣ? ታያችኋል። የሆነች አትታያችሁም? ቆሻሻ ነገር አለው። በቃ እንደዚህ አድርጎ ይዞት ይወጣል ማለት ነው። እና እንደዚህ አድርጋችሁ በጎን በኩል ደግሞ እንደዚህ ያልተዳረሰ ካለ እንደዚህ ታደርጉና በጎን በኩል እችንም እንደዚህ አድርጋችሁ ክፍክ ሰውነታችሁን አድርጋችሁ እንደዚህ
እኔ በነገራችን ላይ ፊቴ እንትን ነው በፊት የሚገርማችሁ እንትን መጥባት ስሰራ ማለት ነው ኩሽና ስራ ብስሚላ ስሰራ ፊቴ በቃ ተበላሽቶ ነበረ እና እማልሞክረው የለኝም ነበረ። ሙዝ ለራሱ ሙዝ አሪፍ ነው። ይህ ሙዙ ልጣጩ አለ አይደለ? እሱ አሪፍ ነው። እሱን ለራሱ ተጠቀሙት፣ ፈግፍጉት በሱ ማለት ነው። ለ5 ደቂቃ ያህል ፊታችሁ ለ10 ደቂቃ አስቀምጣችሁ ታጠቡት። ከዛ እንደዚህ ታደርጉና ታያችኋል። ከዛ ይቺ ደረቋለች በዚች እንደዚህ አድርጌ ይችኛው ቻርጋችሁ ቻርጋችሁ በቃ እኔ ይሄንን ስቀባ ይሄን ነው የምቀባው። ይሄን ማለት ነው ማታ ማታ ይሄን ነው የምጠቀመው። ይሄ በጣም ምርጥ ነው። ይሄ የሬቱ ምርጥ እቺ እንደዚህ አድርጌ ፊቴ ላይ ታያችኋላ። ለእናንተ ለማሳየት ያህል ነው እንጂ በጣም ቀላል ነው። በቀላል ብር ሱቅ ላይ ታገኙታላችሁ። ለብዙ ወር ያስጠቅማችኋል። ሞክሩት ፊታችሁ ላይ። መዳም ቤት እንደገና ደግሞ ቢያንስ ኩሽና የምትሰሩ ልጆች ማለት ነው እህቶቼ፣ እናንተ ለራሱ ቀመማችሁ ብዙ አይነት ነገር አለ። ቀመማችሁ መስራት ትችላላችሁ። ለፊታችሁ የሚስማማችሁን ያው ቤት ውስጥ አስቤዛ ካለ በቃ መዳም ቤት አይጠፋም። አንዳንድ መዳም ቤት ነው እንጂ ሁሉም መዳም ቤት መቼም የለም አይባልም። አንዳንዶች ላይኖር ይችላል እና አይጠፋም መዳም ቤት እና እናንተ ራሳችሁን ጥብቅ በቃ ጥጥብ በሉ እህቶቼ። ከኩሽና ጽዳታችሁ ምናምን አጽድታችሁ ትመለሱ። ያኔ ከምግብ በኋላ ያ ኩሽና ጽዳት ግድ ነው ሳ እሱን አጽድታችሁ ትመለሱ። በቃ ተጥብጥብ ብላችሁ እናንተ ቀብትብት ፏ በሉ። እንደገና ደግሞ ማታ ማታ ስትተኙ ደግሞ በርግጥ እንትን ይለናል፣ ይደክመናል። ጭራሽ እናት ቤት የምንሰራ ሰዎች በጣም ከባድ ነው፣ ስራ ይበዛል። እና እህቶቼ ራሳችሁን እንዶ ለ5 ደቂቃ ለ10 ደቂቃም ቢሆን ራሳችሁ ቁጭ ብለን ስልካችንን ማየታችን አይቀርም እና ራሳችሁን ጠብቁ። ከራስ በላይ ንፋስ ሁሉም ይቀራል። ይሄ የምንሰራውን ብር ነገ አያሳክመንም፣ ግን ራሳችንን እየጠበቅን ምግባችንን እየበላን በሰዓቱ ውሃችንን እየጠጣን። እኔ የሚገርማችሁ ነገር እዚህ ቤት ስሰራ እኔ አሁን 2 ኢትዮጵያዎች አለን፣ 2 ኢንዶኔዥያዎች፣ 2 ፊሊፒኖች አሉ። ግን ኢንዶኔዥያዎቹ እና ፊሊፒኖቹ ቤስሚላ ለራሳቸው ያላቸው በጠዋት ተነስተው ጠዋት ማለት ሻወር ይወስዱና በቃ ይሄ ፀጉራቸውን ይበትኑና መጥባ ነው የምታገኛቸው። እኛ ግን ጠዋት ተነስተን ምንድን ነው እዛ ጋር ስራ ነው የምንሄደው። እቺ ቀረች፣ እቺ በዛ ጠራ፣ በዛ አልጠራም፣ በቃ ይሄኛው ጎደለ፣ በዛ ስንል ይጠራል ሰዓት፣ በቃ ይረፍዳል። በቃ አረፍዱ ደግሞ ልብሱ ምናምን ምሳ ሳንበላ ቁርስ ሳንበላ ምሳ ሰዓት የሚደርስበት ሰዓት አለ እና ይሄ መሆን የለበትም። ራሳችንን መጠበቅ አለብን። ብዙዎቹ ኢትዮጵያዎች መዳም ቤት ሆነን የምንጎዳው በዚህ ነው። ከራስ በላይ ንፋስ። ራሳችሁን ጠብቁ ውዶቼ። ብልት ጥጥት፣ ጠዋት ስትነሱ ብልት ጥጥት ፏ ብላችሁ ወደ ስራ። ቡና የምትወዱ ቡና ካለ ቡና ጥጥት፣ ሻይም ካለ ሻያችሁን ጥጥት አርጋችሁ፣ ቂጣ ነገር ወይም ዳቦ ነገር ካለ ብልት አርጋችሁ ወደ ስራ። አይምሯችሁ ለራሱ ፍሬ የሚሆን ጽድት ብላችሁ ወደ ስራ ስትገቡ ነው። ብልት አርጋችሁ ወዳችሁ ጥግብ ብሎ እሺ። እንደገና ደግሞ ምሳ ሰዓትም ደግሞ በወቅቱ ብልት ከሊወሊ ስራ ካለ ይኖር ስራ። ምሳ ሰዓትሽን አክብረሽ መብላት አለብሽ። እራትም እንደዛው። በቃ ሁሉም ነገር እናንተ ስትቆሙ እናንተ ስትኖሩ ነው ሁሉም ነገር እንትን የሚቆመው ማለት ነው። እናንተ ከሌላችሁ ብሩ ይቆማል። ሀታ ብትታመሙ ለራሱ የሚያሳክማችሁ የለም። ያ ብር የሰራችሁት ብር አያሳክማችሁም። እና ራሳችሁን ጠብቁ እህቶቼ። እኔ የምላችሁ ይሄንን ነው። ሁለተኛ ነገር እንደገና ደግሞ አሁን ይሄንን አሳይቻችኋለሁ ይሄን አሳይቻችኋለሁ። ጨረስኩ ይሄንን ተቀብቼ ማለት ነው። እና ይሄንን ማለት ነው ይሄንን ጧት ማለት ነው ጧት ይሄንን ነው የምቀባው። ይሄንን እቀባለሁ። አለመቀባትም እችላለሁ እኔ ማለት ፊቴ ምንም ችግር የለበትም ባልቀባውም ማለት ግን
አንዳንዴ ጧት ጧት አሁን ይህን ትንሽ በስሷ አድርጊ ትንሽ ሆነች ላይ ይችን እጠቀማለሁ ብዙ ጊዜ ማለት ነው። ይችን እጠቀማለሁ እና እንደዚህ አድርጋችሁ ተጠቀሙ። ራሳችሁን ፏ በሉ፣ ራሳችሁን አትጣሉ፣ ብሉ፣ ጠጡ፣ ዘንጡ። ምን አባቱ እኛ ካልቆምንም ሁሉም ነገር አይኖርም እና እኛ ጤነኛ ስንሆን ነው ብሩም የሚመጣው እና እህቶቼ እንደዛ ነው የምላችሁ። ለጸጉራችሁ ደግሞ እንደ ጸጉራችሁ አይነት የሚስማማችሁ አሁን ጠዋትን አሁን ጸጉሬን አሁን ተቀብቼዋለሁ። አሁን የተቀባሁት ምንድን ነው? ኮኮናት ነው የተቀባሁት። ኮኮናት ፈሳሹን የተቀባሁት ኮኮናት። እንደገና ደግሞ የእንትን አለኝ የጭቃው አለኝ ማለት ነው። የጭቃ ኮኮናት አለኝ። ፈሳሹን ነው ሽንት ቤቱን ውስጥ ነው እንጂ ያሳያችሁ ነበረ አላመጣሁትኝም። እና ጠዋት ደግሞ አሁን ይሄን ስታጠበው ምን አደርጋለሁ? በዚህ እቺን ጸጉሬን ቆዳዬን ሳላስነካ በዚች ጸጉሬን ማለት ነው እንትን እላለሁኝ እቀባለሁ ማለት ነው። እና ደግሞ ውስጡን ይችን ቆዳዬን ውስጡን ማስያዥ አደርግና ይችን እቀባታለሁ ማለት ነው። እንደነገርኳችሁ ለጸጉሬ ጫፉን ይሄን ነው። ይሄን ቆዳዬን አላስነካም፣ ማጂክን አላስነካም። ጸጉሬን ብቻ ነው ቆዳዬን አላስነካም። ፈሳሽ ቅባል ለእንትሌ ለቆዳዬ ይችን እንዳለ ሙሉዋን ይችን መሲያጅ ማደርጋት ይችን ከጣጠቁ በኋላ ይችን የምጠቀመው ማለት ነው። እና ይሄ አሪፍ ነው ለእኔ አሁን በጣም ያለሰልስልኛል። ይሄ ጸጉር ያኔ እንትን ሳበጥረው ለራሱ አያያዝም። የመነጫጨት ባህሪ የመርገፍ ባህሪ የለውም። እርጥቡን ነው ልክ ከሸዋር እንደወጣውኝ እርጥቡን ነው። ኮንዲሽነር እና ሻምፑ ደግሞ የሚመቻችሁን አይነት መጠቀም ትችላላችሁ እላችኋለሁ እህቶቼ። አብሽሩ፣ ጠንክሩልኝ። አላህ ብርታቱን ይስጣችሁ። በሰላም ለአገራችን አላህ ሱብሃነ ወተዓላ በቃችሁ ብሎን ስደት አላማችን ተሳክቶልን ከስደት ወደ ሀገራችን የምንገባ አላህ ያርገን። ያላገባችሁም ደግሞ አላህ ሱብሃነ ወተዓላ ይጀውዛችሁ። ያገባችሁም ደግሞ ውለዱ፣ ተበረከቱ እህቶቼ። እንደኔ አይነቶቹ ደግሞ የወለዳችሁም ደግሞ ልጅ ያላችሁ ደግሞ አላህ ሱብሃነ ወተዓላ በጊዜ ያስገባችሁ፣ ከልጆቻችሁ ጋር አላህ ያገናኛችሁ ምኞቴ ነው፣ የምመኘውን ነው እላችኋለሁ እህቶቼ። ጠንክሩ፣ ስሩ። ለራሳችሁ የሚሆን ለአንገታችሁ መግቢያ የምትሆን ለምን ጎጆ አትሆን? ለምን ኩሽን አታክል? ለራሳችሁ እዚህ ቦታ ላይ ሆናችሁ ብር ዝም ብላችሁ አታስቀምጡ። በቃ ቤት የሌላችሁ እንደምንም ተጠናክራችሁ 5 10 ብላችሁ ቁብ ግቡ። ደግሞ ቁብ አሪፍ ነው። ቁብ ግቡ፣ ለችግራችሁ ይሆናችኋል። ቁብ እና ቁብ ግቡ። ቦታችሁን ግዙ። ቦታ የሌላችሁ ቦታም ኑራችሁ ቤት የሰራችሁ ደግሞ ጽድት አርጉት። ጽድት አርጉት ልበል እንጂ ጽድት አርጉት፣ አሰማምሩት። ከኪራይ ቤት ይሻላል የራስ ቤት እና እንደዛ እላችኋለሁ እህቶቼ። አገራችን ላይ ደግሞ ገብታችሁ በሙያችሁ ደግሞ አላህ ብሎት ጎበዝ ከሆን በዩቱብ እንሰራለን። እሺ እንጠያየቃለን። ባለንበት ቦታ እንሆንና ሁላችንም በቃ ያገደመውን ምን ያለውን የቀረጽ እንለቃለን ዩቱብ ላይ። ብቻም ዩቱብ ይሄን አይደለም የሚፈልገው እና አብሽሩ፣ አይዟችሁ፣ ጠንክሩልኝ እህቶቼ። አላህ ይጠብቃችሁ ሁላችሁንም በያላችሁበት። የአላህ ሰላምታና እዝነት አይለያችሁ። እወዳችኋለሁ። ላይክ ሰብስክራይብ እንዳይረሳ እላችኋለሁ ውዶቼ። መልካም ቆይታ። በቀጣይ ቪዲዮ ደግሞ ምንድነው ይዘን የምንመጣው? ለጸጉራችን የሚሆን ትሪትም ኢንሻአላህ ኩሽና ገብቼ ሰርቼ ነው ማሳያችሁ። እንጠቀማለን አብረን ወደፊት። ባይ ባይ።